እኔ ተመስገን አለሙ እባላለሁ። ላስታ ወረዳ ፖሊስ ነው እንሰራ የነበረ። ከመጣሁ እንግዲህ ሁለተኛ ወር እየተጣጋኝ ነው። የመጣሁበት ዋነኛ ምክንያቴም የስርዓቱ ብልሽት እንደመጣ ያለው ብዙም ስርዓቱ ጋር አልተግባባንም። አብዛኛውን ባለፈው የዛሬ አመት አካባቢ እንዲው በመጠራጠር ስብሰባ ነበረ። ብዙ ያልተስማማነባቸው ነገሮች ነበሩ። ከስብሰባው ማግስት በጥይት አድማ ብተና ደፍቶ ወደ ቤቴ ስገባ እንድመታ አድርገውኛል። ከዛም በኋላ አሁንም ደግሞ ጳጉሜ 3 አካባቢ ምንም አላቀውም ቢሮ ላይ እንዳለው መከላከያ ከቦ ያዘኝ። ይዞኝ ወደ ኮምቦልቻ ወደ 3 ወር አካባቢ ታሰሬ መጥቻለሁ። ታሰሬም ብዙ ግፍና በደል ደርሶብኛል። ማለት ምንም በማላቀው ነገር ጥያቄ ይጠይቁኛል። ያልተደረገ የማላቀው ነገር ይጠይቁኛል። ያው ምንም የምላቸው ነገር የለኝም። እውነታውን መሬት ላይ ያለውን ነው የምናገረው። አሁንም አልመለሰለትም፣ አሁንም አልተመለስክም፣ አሁንም አስተማሪ አልኮንክም ይላሉ። መጣው የተወሰነ ወር አየዋቸው። ስርዓቱን እዛው ውስጥ ሆኖ መከራከር የሚቻል መስሎኝ ነበር፣ ወይም ደግሞ መታገል የሚቻል መስሎኝ ነበር። ግን አልተቻለም። ሰው ይታሰራል፣ ይደበደባል። ምንም ምክንያት ሳይታወቅ መጥቶ ሰው ፖሊሶች ራሱ እኔ አሁን ማለት መከላከያ ብቻ አይደለም፣ ፖሊሶችም ባንዳዎች አሉ። ሰው ታስሮ ያለ ምክንያት ምናልባት የወጣውን ኃይል ወይም ደግሞ ይሄን ስርዓቱን የሚቃወመውን ደጋፊ ነህ እንኳን ተብሎ ሰው ቆጥሮ መጠየቅ መቻል አለበት። ወይም ይሄን አድርጋህን በዚህ ሰዓት ተብሎ መጠየቅ መቻል አለበት። ጥያቄ ሳይጠየቅ ደረቅ ጣቢያ ላይ 20 ቀን 30 ቀን ይታሰራል። ታስሮን ብር ክፈል ተብሎ ነው የሚወጣው። ያን ሳይ በቃ አልቻልኩም። በኔ ላይ ብቻ አይደለም አሁን እኔ የነገርኩህ ምሬቴን ወይም ደግሞ ግፌን ነው የደረሰብኝ በኔ ላይ። የኔ ብቻ አይደለም እንደወጣ ያደረገኝ። በህብረተሰቡ ላይ የሚደርሰው መከራ ነው። ኬላ ይዘረጋል። ኬላ ላይ ተዘርግቶ ሰው ይደበደባል መንገድ ላይ። ለምን ስትል መልስ የሚሰጥ የለም። መከላከያ ጋር ተቀናጅተህ ውጣ ትባላለህ። ተቀናጅተህ ወጥተህ ንጹህንና እንደ አይነት ነገር እንኳን ቢያንስ ተጠርጣሪ የሆነውን ሰው ለይተህ አንተ መናገር አትችልም። አንተ ተመልካች ነህ፣ እዛ የቁም እስረኛ ነህ። ስለዚህ እሱ መረረኝ። እዛ ሆነህ ሌላ ነገር እያዩ ከመድማት ወይም ከሞት አትድንም፣ ወጥቶ በአንድ መት መታገል ይሻላል በሚል ወደዚህ መጥቼ ተቀላቀያለሁ። በጣም ደስተኛ ነኝ። ማለት ጊዜ በፖሊስ አባልነት ታገለገልክ? በምን ኃላፊነት? ብዙ ነው ያገለገልኩት። 15 አመት አገልግያለሁ። 15 አመት ሙሉ ሰራ። በየትኛውም ቀጣና በየትኛውም ቦታ ተሸላሚ ነኝ። እንደማንኛውም በጊዜ ቆይታ አይደለም ማድረግ ያገኘሁት። እኔ በአፈጻጸም ብዙ ጊዜ በክልል ተሸላሚ ነኝ። ባለፈው አመት ራሱ አሁን ግርግሩ ከመምጣቱ በፊት የኔ ጓደኞች ያገኙት ቅርብ ጊዜ ነው ማድረግ። እኔ በአፋጣኝ ነው ያገኘሁት። ምን ነበር ማድረግ? ዋና ሳጅን ነው። ዋና ሳጅን? አዎ። እና ብዙ ሰርቻለሁ። አሁን ትራፊክ ውስጥ ነው የምሰራ የነበረው። ትምህርትና ስልጠና ነው የነበረው። አሁን ብዙም አቅም ያለው ሰው ስላልነበረ እዛ ውስጥ ውክልና ተሰጥቶኝ ነው በሂደት ምሰራ የነበረው። ዋና ሳጅን በወር ስንት ይከፈለዋል? ወራዊ ደሞዙ ምን ያህል ነው? 5000 ምናምን ብር ነው። 5600 ምናምን ብር ነው የሚከፈለው። አሁን ይሄ ጦርነቱ እዚህ ጦርነቱ ከታወጀ ወዲህ ፋኖ ውጊያ እያደረገ ካለ ወዲህ ለፖሊስ አባላት፣ ለአድማ ብተና አባላት፣ ለሚኒሻ ደሞዝ ተጨምሯል ይባላል። ተጨምሯል ወይ? ከተጨመረስ ምን ያህል ተጨምሯል? የተወሰነ ነገር ተጨምሯል፣ ግን አሁን ነባሩ ላይ የተጋነነ አይደለም። በፐርሰንት የተጨመረች ነገር አለች። በሬሽን ብለው 1000 ምናምን ብር የቤት ክራይ አይነትና እንደ ሬሽን ብለው 1000 ምናምን ብር 1200 1300 ብር ጨምረዋል። ምንሻ ላይ እና ሌሎች እንደዚህ ሰብሮ ገብ ቋሚ ያልሆኑት ላይ ግን ከፍ ያለ ደሞዝ ነው የሚከፍሉት። ምክንያቱም ያው በገንዘብ አታለው ጦርነቱን እርስ በርስ ለማድረግ ስለፈለጉ እዛ ላይ ከፍ ያለ ደሞዝ ይከፍላሉ። እንደምን ያህል ይከፈላቸዋል? እንግዲህ ይሄ ነው ብዬ በሳንቲም ደረጃ በከሽ የሚደርሳቸው ነገር ብዙ እንትናለው። እንደው እስኪ እዛ ውስጥ እያለ የመከላከያ ባለስልጣናት የሚሆኑ የእናንተ የበላይ አዛዦችም ሲመጡ ስለ ፋኖ ምን ይሏችሁ ነበር? ምን እንዲሆን ነበር የተፈለገው? ምን ነበር የሚሉትስ? ያው ፋኖ ለህልውና አይደለም የሚታገለው ነበር የሚሉት። እናውቃለን እኛ ግን እዛው ላይ ተጋፍጠን በሰዓቱ ማስቆም ስላልቻለ ነው እንጂ ዘራፊ ነው፣ ገዳይ ነው፣ ለሀገር አይደለም ለግል ዝርፊያ ለግል ብልጽግና ነው የወጣው
ብለው ለማንኛውም ሰው ዛም ባለ ጉዳይ ሆኖ የሄደው ሰው ይሄ ሳይነገረው ራሱ አይወጣም። ለባለ ጉዳይ አዎ ለባለ ጉዳይ ራሱ ግን ህዝቡ አይቀበልም። እዛ ላይ ሆነን እኔ እውነቱን ለመናገር በእውነት እኔ አሁን አማራ ወደ አማራነቱ ከመጥፋት እየዳነ ነው ብዬ የምናገረው ነገር እኔ ከወጣሁና እዛ ቦታ ላይ ያለው የነበረው ክብር ሰው ደህና አድራቸው አይደለም። ቤተክርስቲያን ሄደን የጎሪጥ ነው የሚያይ ነው። እኛ ካቆምንበት አካባቢ ሰው አይቆም። ህዝብ ጠልቷቸዋል። አዎ እንደውም ቤተክርስቲያን ቆመን 4-5 ሆነን እንደዚህ በዱር በገደል ያሉትን ጠብቅልን፣ እዚህ ያሉትን ገደል ስደድልን እያሉ ሁላ እየሰማነው ጭምር የሚናገሩ ሰዎች አሉ። ምክንያቱም ለኛ ሞራል ለኛ እዛ ኑረን አላስፈራናቸውም። በቃ ህዝቡ በጣም ጠልቶናል። ባጃጅ ላይ ራሱ የሚያሳፍረው የለም። የጸጥታ ኃይል አሁን ፖሊስ የሚደረሰው መስመር ላይ የሚያሳፍረው የለም። በግዳጅ በመደብደብ በማስፈራራት እንደው እንጂ ፍጹሙን ህዝቡ አንቅሮ ወደ አንድነት መጥቷል። እኔ ያስደስቶኛል ማለት ዛሙን ያሁን እንደዛ ሲያገሉን ሲጠሉን አልተቀየምኳቸውም። ፖሊሱ ነው። አዎ ምክንያቱም በልዩነት ያናገሩኛል። ለምንድነው የማትወጣው? ለምንድነው ዝም ያልከው? ብዙ ግፍና በደል እየደረሰብን ነው። ስለሚወዱኝም ነው እኔ እንደወጣም ያደረጉኝ ብዙ ሰዎች ጥሩ አይደለም እንጂ አሁን እኔ እንደወጣ ያደረገኝ ሰው ነው። መረጃዎች ቀን በቀን ሚኒ ካቢኔው ተሰብስቦ የተባለው ነገር ሙሉ ይደርሰኛል። በመረጃም በቴክስትም በቪዲዮም ቀርጾም ይደርሰኛል። እና እኔ ምንድነው ትክክለኛ ሰው እንድንወጣ እንድንድን እየጣረ ነው። አሁንም ከወጣው መልካም ነገር ነው ያለው ነገር በህብረተሰቡ ዘንድ አሪፍ የሆነ አቀባበል፣ አሪፍ የሆነ አመለካከት፣ አሪፍ የሆነ አንድነት ነው ያለው። አሁን በጣም የሚያስደስት ነገር ነው ያለው። እንደው ግን እዛ በርካታ አማራዎች ፋኖን ትደግፋላችሁ። ፋኖ የሆነ ቤተሰብ አላችሁ፣ ልጅ፣ ወንድም፣ እህት አላችሁ፣ አባት አላችሁ፣ እሱን አምጡ በሚል በርካታ ሰዎች እየተያዙ ይደበደባሉ፣ ይገደላሉ ይባላል። የተገደሉ ሰዎችን እኛም በተጨባጭ ደረስንበት አለ። የተደፈሩ እናቶች፣ ሴቶች መኖራቸውንም ሰምተናል። ባንተ የተመለከትከው? ያው ካልካቸው ነገሮች እኔ ባይኔ ያየኋቸው ነገሮች ልጅህ ወጥቷል፣ ወንድምህ ወጥቷል በሚል የሚታሰሩ የሚደበደቡ አሉ። የሚደበደቡ የሚታሰሩ አሉ። ሁዱ አምጡም ተብለን ደን ስናመጣቸው ልጅ ፋኖ ነው ህዳንጣ፣ ወንድም ፋኖ ነው ህዳንጣ ተብለው እኛ ህጋዊ ናቸው ብለን ለቃለ መጠይቅ ነው ብለን አመጣን። ግን የዱላ ውርጅቢ ወርዶባቸው ታስረው ገንዘብ ተጠይቀው ይወጣሉ። ፖሊሶች የሚጠይቁ ፖሊሶች አሉ። ህጉ ይፈቅዳል ወይ? እንደው አሁን አንድ ተጠርጣሪ ፈልጎ ማምጣት ነው እንጂ አራስ የሆነ ሽማግሌ አባቱን ይዞ መደብደብ ማንገላታት ይፈቅዳል ወይ? እሱ እኮ ነው እኛም ስርዓቱ ከህጋዊነት ወደ ህገወጥነት ሲገለበጥ ነው ተተነ ወጣን እንጂ ትክክለኛ ስራ ቢሰራ ወተን ባፈሙዝ ከምንታገል ይልቅ እዛሁንም ፖለቲካሊ መታገል በእኛም ላይ የሚደርሰው ጫና እንዳለ ሆኖ ያን ተቋቁመን እንደዚህ አይነት ሰዎችን የምናድን ቢሆን ብዙም ከመውጣት አንጣደፍም ነበር። ነገር ግን ማዳን አችልም። በቃ ይመጣል፣ ይደበደባል፣ ይታሰራል። አሁንም ማአት ሰው እየታሰረ ነው። ያው ላስታ እንግዲህ ተወልደን ያደግንበት ነው። ከእግር ጥፍሩ እስከ ራስ ፀጉሩ እናቀዋለን። በዚህ ወራት አሁን በተለይ እንደ አዲስ አስነስቶባቸዋል። ቦታ ማሰሪያቸው ዙሪያውን እየጠበቁት ነው። በጣም ብዙ ፋኖ ቤተሰብ እየታሰረ ነው። ምናልባት የጉዳይ ከቀጸለ ህዝቡም እዛው እርስ በርሱ ወጥቶ ተናንቆ እጅ በእጅ በማጭድ በካሪያ የሚቆራረጥበት አጋጣሚ እየተፈጠረ ነው ብዬ ነው እኔ እንትን እምለው። መታሰሩ መደብደቡ ብዙ ወደ አንድ እያመጣው ነው። ሰው ምንም ያመጣው ለውጥ የለም። በቃ ህዝብ ከመደብደብ እንደሚባለው ለግል ጥቅም ነው። እኔ አሁን እኔ የማቃቸው ኮሎኔሎች አሉ፣ የማቃቸው ሻምበሎች አሉ። አብረው አማራን የአማራን ደም እየመጠጡ የአማራን ህዝብ እያንገላቱ ነው። የት እንደሚቀበሩ የት እንደሚኖሩ አላቅም። እኔ ምናልባት ያሰቡት ነገር ወደ ውጭ መሄድ አስበው ሊሆን ይችላል። እየተዘረፈ ነው፣ በይፋ ነው። ወታደር ጠፋ ከተባለ ያንተ ቤት ይሄ ከሆነ በዚህ አድርጎ ከጠፋ አንተ እስከ ቤተሰብ ተይዘህ ይሄን ያህል መሳሪያ ያዷን 5 መሳሪያ ያዷን 500 ሺህ ብር 300 ሺህ ብር ክፍል ነው የሚባለው። ወታደሮች እስከ መሳሪያቸው ጠፍተዋል። ልጅ ሸኝቶ ሊሆን ይችላል ተብሎ ልጁ ተደብድቦ ፓራላይዝ ሆኖ ሰውየው 300 ሺህ ብር ክፈል ተብሎ በፍጹም አልከፍልም አላደርገውም መግደል ትችላላችሁ ልጅ ምንም 300 ሺህ ብር አናወጣም በእናንተ ቤት እንሰጠው ገንዘብ የለኝም ብሎ የቀረሰው አለ በአካል ምን የራሴ ቁሚ እየተጠየቀ ማለት ነው። እና ይሰማ ነበር ግን በዚህ ሂደት ውስጥ በጣም ይሰማኛል። በጣም እናደዳለሁ። ያዩኛል ማለት ተሸክፈው እንደዚህ ባንዳዎቹ ወይም ደግሞ አለቅላቂዎቹ ካልሳጣቢ ፖሊሶች አሉ በጣም ምንቃቸው
እኔ ፖሊስነት ሙያን ከምንም በላይ ነበር ማከብረው። ከሌላ ሙያ ነው ወደዚህ ሙያ የገባሁት እኔ። ነገር ግን እኔ ስሄድ ያቆሙ ነበር፣ ጨዋታ የሚያወሩትን ነገር ያቆሙ ነበር። እናገራቸዋለሁ ማለት ብዙ ሰዎች ኮሜንት ያደርጉኛል፣ ይመቱሃል፣ ይገሉሃል፣ ወይ ውጣ ወይ ዝም በል ይሉኝ ነበር። እናገራቸዋለሁ። በጣም ነው የምናደደው እና ያው ብዙ የሚያስጠላ ነገር አለ። ግን የሚያስጠላውን ነገር ከማየት ወደዚህ መምጣቴ በጣም አስደስቶኛል። እንደው ግን በህዝቡ ላይ እየደረሰ ያለውን ነገር ስታይ እንደው ምር ብለህ ከፍቶ ያለቀስክበት ቀን አለ እዛ ውስጥ ነው? እንዴት ከፋበት? ይሄ ነው ይሄ ቀን በጣም ተከፍቼ ነበር የምትለው? አዎ የከፋይ ቀን ብዙ ቀን ቢሆንም ግን እላፊ የሆነብኝ ቀን አንድ ቀን ነበረ። ወጣቶች ሴሬሞኒ አድርገው ጊዮርጊስ ቀን ነበረ እና እኛ አካባቢ የኦርቶዶክስ አካባቢ ነው፣ ባህል አለው። ጊዮርጊስን የሚከፍላል፣ ሚካኤልን፣ እመቤታችን፣ ሰንበዴ፣ መስቀልን ምናምን ይከብራል፣ ሰው ያከብራል። ማህበር አለ፣ ከአንዱ ቤት ስላዴን ይዘህ ተከተለ ከደግ ከሚከፈልበት ቤት ታኖራለህ። የተሰበሰቡ ወጣቶች ነጠላ እንዳጣጣሉ 10 ምናምን ወጣቶች መጥተው ጣቢያ ላይ መቱን ተደፍተው በዱላ ሲደበደቡ ያን ቀን ራሴን ሁሉ የሳትኩበት ሰዓት ነበረ እና ያው ሌላም ነገር አስቤ ነበር ግን አልቻልኩም። ፈጥነው እኔን ስለሚጠራጠሩኝ እኔ ላይ አጥምደው ስለነበረ እነሱንም ላላድናቸው እኔ መጎዳለሁ በሚል ዝም ብዬ ቆሜ እያዩኝ አልቅሻለሁ። አስተዳዳሪውም የደብረ አስተዳዳሪው መጥተው አልቅሼ ሁሉ ነግሬያቸዋለሁ። እንዴ እያለ ነው ለምን ምን ታደርጋላችሁ እናንተስ ለምን ህዝቡን ውጣ ብላችሁ በይፋ ማታስወጡት እስከማለት ድረስ ደርሻለሁ። ከነትጥቅን የመጣው? አዎ እስከ ትጥቄ። ምን ይዘው ወጣ? ያው ክላሽን ሙሉ ትጥቄ እንደያዝኩ ነው የወጣሁት። በየአውደ ውጊያዎች ላይ መከላከያ ፖሊስ ነው እንግዲህ እየመራ የሚወስደውና ከፊት ነው የሚያደርጋቸው፣ የጥይት ማብረጃ ነው የሚያደርጋቸው። ሲሞቱም ቁስለኞችን አያነሳም፣ የሞቱትንም አያነሳም፣ ጥሏቸው ነው የሚሄደው። ተው አማራ ነው ፖሊስ ነው። የወደፊት ፋኖ ይሏቸዋል፣ አንዳንዴ ድቅል ፋኖ የሚሏቸዋል። እውነት ነው ማለት አልገባቸውም እንጂ እኮ ተናግረናል። ምሩ እኮ ተብለናል። እኔ እኮ ግባና አንድ ሻለቃ አንድ ሻምበል ይዘህ በአንድ ቦታ ላይ ገብቶ መዋጋት አለበት ይችላል። በዚህ አሰራር ብዙ ጊዜ ሰርቷል። መግባት አለበት ሲባል እኮ አልመራም። እኔ ማንን ልዋጋ ነው? የሚመታኝ የወገን ጥይት ከፊት ይመታኛል፣ የጥላት ጥይት ከኋላ ይመታኛል። ስለዚህ አሁን እነሱ ግቡ የሚሏቸው ለመምታት እንዲያመቻቸው ሰብስበው ረሽኗቸው እንዳይባሉ ነው እንጂ ውጊያ ላይ ይዟቸው የሚገቡት ፖሊስ እንደማይዋጋ ያውቃሉ። ስልጠናውም የውጊያ አይደለም የኮሚኒቲንግ ስራ ነው። የፖሊስ ግን እየመራ ሄዶ የጥላት ጥይት መታው ተብሎ የገዛ ወገኑ መታው ተብሎ እዛው እርስ በርስ ለማያያዝ ራሳቸው ናቸው የሚመጡት። ትክክል ነው። ይሄን እናውቃለን። ለብዙ ፖሊሶች ነግሬያቸዋለሁ። ብዙ የሚወጡ ልጆችም አሉ፣ የወጡም አሉ። አሁንም ገና እዚህም ይደርሱ አሉ፣ የደረሱም ሌላ ቦታ ላይ እየደረሱ አሉ፣ አሁንም የሚወጡ አሉ። ይህን ስርዓቱ ትክክለኛ መሆኑን እያረጋገጡ ነው። እንደው ብዙ ፖሊስ ሞቷል። እንደው የሚደርስህ ሪፖርት በየሌሎች አካባቢዎች ባሉ ባንታ አባሎች የሚነግሩህም አንተ በነበርክበት የፖሊስ ጣቢያ በምታገለግልበት የፖሊስ ጣቢያ ውስጥም መከላከያ ጋር አብሮ ተሰልፈው በፋኖ ጥይት የሚሞቱ እንዲሁም ደግሞ ሲመሩ የሚሞቱት እንደው ቁጥራቸው ምን ያህል ይሆናል? ያው እዚህ አካባቢ እየታሰሩ ውጊያ ላይ ሲሽተው ቀድመው ያው ወጣው ምላስ እንጂ ብዙ ወደ ውጊያ ያልገቡ ልጆች አሉ። የታሰሩ አሉ፣ የተባረሩ አሉ። እዚህ አካባቢ ብዙም የሞተ አላየሁም። ሌላ ቦታ ላይ ግን ብዙ ነው የሚሞተው፣ ብዙ ነው የሚቆስለው የሚሞተው። ቆስለው ውለው በዛው ውለው አድረው ያው ማህበረሰቡ ሲያነሳ እናነሳቸውም ብሎ የተዋቸው ልጆች አሉ። ቆስለው ሳያነሳቸው ህዝቡ የወደቀው ሌላውን ቀብሮ የሞተውን የቆሰለውን አንስቶ አንተን አናነሳም፣ አንተን ትናንትና በእኛ እጅ በልተህ በእኛ ወጥተህ እኛ ልጆች ላይ እየተቆስክ ነው ብለው አልፎት የሄዱ ቦታ አለ እና ህዝቡም እየለየ ነው። እነሱም ያው ብዙ እየቆሰለም እየሞተም ነው ያለው። ስለዚህ እንደው እዛ ውስጥ ነው ይሄ ስርዓት ነፍስ ይዘራል፣ ይሄ ስርዓት እንደ ስርዓት ይቆማል እንደገና እንደ አዲስ ብለው አሁንም ይሄን ስርዓት እያገለገሉ ለህዝባቸው ጀርባቸውን ሰጥተው ከወገናቸው በተቃራኒ ቆመው ለዚህ ስርዓት በወዳቸው ወርቆ እያገለገሉ ላሉ ለቀድሞ አባሎችም ምንድነው መጥላቸው? የመጀመሪያው ከህዝብ ይወጣን በህዝብ ይመረጣል ለህዝብ ያገለግላል ነው። ከህዝብ በህዝብ ቀደም የሚያቁም ወይም የተሰጠም በትምህርትም ያለ እኛ ከህዝብ ነው የወጣ ነው፣ በህዝብ ነው የተመረጥ ነው፣ ለህዝብ ነው የምናገለግለው። ህዝብን የማይደረግ ድርጊት እያደረግን ህዝብን እየበደልን ህዝብን እየበዘበዝን ህዝብን እያስለቀስን ነገ ጧት ለህዝብ አናገለግልም። እንኳን የማይቀጥል ያበቃለቱ ስርዓት ቢቀጥል እንኳን በዚህ ህብረተሰብ ፊት ቆሞ መናገር የሚችል ሰው የለም። ቀድመው ወደ ህዝባቸው ቢቀላቀሉ አርፈው ቢቀመጡ ምናልባት ገንዘብ ለዕለት ይችን የሚያገኙትን ሳንቲም በስረኛ በምናምን ቆጥረው ከሆነ ስተት ነው። ነገ ጧት ይመለሳል። ላይበሉትም ይችላሉ፣ ሳይበላውም ሊሞት ይችላል። እና በኔ
ስርዓቱ ያንድ ብሔር አገልጋይ ስለሆነ አማራ ሆኖ አማራን ወግቶ ነገጧት ተከትሎ ሄዶ አይድኑም። አሁንም ይመታሉ። እንደውም አንዳንድ ጊዜ እኔ አሁን አያቆኝም ሲቪል ለብሼ ጠይቂያቸው አውቃለሁ። ፖሊሶች ምንሻዎች እንዴት ናቸው ስል ተው ሌላውን እናጽዳ ብለን ነው እንጂ መጨረሻ ላይ አጥርተናቸው ነው የምንወጣ ነው የሚሉት መከላከያዎች። እየመቱም ነው አሁን እና ሳይመሽ በጊዜ ቢወጡ ደስ ይለኛል። ምክንያቱም ታሪክ ነው፣ ይሄ ታሪክ ነው፣ የታሪክ ጠባሳ ነው እየጣለ ያለው እና ይሄ ታሪክ ጠባሳ ሳይጥሉ ሳይዋረዱ አሟሟታቸው ሳይከፋ በሰዓቱ ቢቀላቀሉ ደስ ይለኛል። ብትቀላቀሉ ማህበረሰቡኛ ሳይደርስ ማህበረሰቡ ነው የሚበላቸው። ስለዚህ በሰዓቱ አቋማቸውን ቢያስተካክሉና ትግሉን ቢቀላቀሉ ነው ማለት ነው። እናመሰግናለን። እኔም አመሰግናለሁ።